የኛ ፕሮፓጋንዳ ልማት ነው ማለት ነው። የኛ ፕሮፓጋንዳ አንድ ደክማ ያለች እናት ካለች እሷ ማገዝ ነው ማለት ነው። ሰው ላይ ማዕከል አድርገን የምንሰራው ስራ ነው ፕሮፓጋንዳችን ማለት። ፕሮፓጋንዳችን ከተማን እንቀይር ነው፣ እንለውጥ ነው፣ የተሻለ ነገር እናድርግ፣ ጊዜ የለንም ነው። ያለፈው ጊዜ ተኛን የቆየንበት ጊዜ ይብቃን። ይሄ በአመራር ውስጥ ያለ ቁጭት፣ በህዝብ ውስጥ እየተፈጠረ ያለ ተቀባይነት፣ ይሄንን በፍጥነት በጥራት ሰርቶ የማጠናቀቅ ባህል እየገነባን ነው ያለነው ማለት። ይሄንን በማድረግ ጥሩ ውጤቶች ስኬቶች መጥተዋል። ግን ከምንፈልገው እኛ የምንፈልገው ሁለንተናዊ ብልጽግና ነው ብለናል ማለት ነው። ይሄ ሁለንተናዊ ብልጽግና የምንለው አሁን ካለንበት ሁኔታ የተለየ ህይወት ማለት። ይሄን የተለየ ሁኔታ ለማምጣት የተለየ ስራ ባህል፣ የተለየ ሁኔታ ማምጣት ይተሻል ማለት። ያንን ለማድረግ እየደከምን ነው። ይሄ ከመሆኑ ጋር ታይጾ የተሰለፉት በባለፉት 7 ዓመታት የተሰሩ ስራዎች፣ የተመዘገቡ ውጤቶች ተስፋ ሰጪ ናቸው። ግን መሄድ ካለብን ሁኔታ ውስጥ ደግሞ ስናይ ገና ብዙ መስራት እንደሚጠብቅብን ያመላክታል ማለት ነው። አዲስ አበባ ትልቅ ኃላፊነት ያለባት ከተማ ነች። እቺ ከተማ ረጅም ታሪክ ያላት በጣም ትልቅ ኃላፊነት ያለባት ከተማ ነች። ነገር ግን ደግሞ መሬት ላይ ተጨባጭ ሁኔታው ያንን ኃላፊነትንና ለህዝቡ ምቹ ሁኔታ ከመፍጠር ጋር ተያይዞ ያለው ሁኔታ ሲታይ በእጅጉ የተራረቀ ነው። በጣም የደከመ የጎሰቆሉ ለኑሮ ምቹ ያልሆኑ መንገዷ ጠባብ፣ መንገዶቿ ላይ መኪና የሚቆምበት፣ እግረኛ መሄድበት፣ አዘንተኛ ለቅሶ የሚቀመጥበት እና በጣም አስቸጋሪ ሁኔታ ላይ ያለ ከተማ ነው ማለት ነው። ይሄን ሁኔታ ይዘ አዲስ አበባ ብለህ በስም አሞካሽተ ብትሄድ ትዝብት ነው መሆነው ማለት ነው። ማይሆን ነገር ነው ማለት። እሱ ብቻ አይደለም፣ የኛ ከተማ ብቻ አይደለም፣ የአፍሪካውያን ወንድሞቻችን ከተማ ነች። አፍሪካውያን ወንድሞቻችን መጥቶ የሚሰባሰቡበት፣ ምክክር የሚያደርጉበት፣ ለመኖር የሚመኙበት ከተማ ለማድረግ ይሄንን ገጽታ መቀየር ያስፈልጋል። ይሄን ማስተካከል ይቀይራል ማለት። ስለዚህ ይሄንን ለማድረግ አዲስ አበባን እንደ ስሟ ውብና አበባ እናድርገው የሚለው ሐሳብ ተወስዶ እሱ ላይ ተመሰርቶ እየተሰራ የመጣ ነው ማለት ነው። ይሄንን ከማድረግ አንፃር በርካታ ስራዎች ተሰርቷል። እዚህም የተከናወኑ ስራዎች አሉ ከለውጡ ጊዜ ማለት ጀምሮ ማለት። ግን አልተገናኙም። የአንደኛውን ውበት በጣም በአስቸጋሪ ሁኔታ ውስጥ አልፈ ነው ሌላኛውን ውበት የምታየው። ስለዚህ ይሄን የተበጣጠሰ ነገር ማገናኘት ይፈልጋል። አንዱ ጋር ያለውን ውበት፣ አንዱ ጋር ያለውን ምቹ ሁኔታ ከሌላኛው ጋር ካላስተሳሰርከው ሙሉ እይታ አይኖረውም ማለት ነው። ስለዚህ ኮሪደር የመጣው በየቦቱ ዶት ላይ ያሉ የተሰሩ ስራዎችን እናገናኝ። ይሄን በማድረግ የአዲስ አበባን ውበት እናውጣ፣ የአዲስ አበባን ምቹነት እናውጣ። በዚህ ውስጥ ደግሞ የአዲስ አበባን ገጽታ እንቀይረው፣ ማስተካከል ይኖርብናል። ለኛ አይመጥንም አዲስ አበባ በዚህ ሁኔታ ውስጥ መሆኗ ለኛ አይመጥንም፣ ክብር አይሰማንም የሚለውን ለመመለስ ቀን ከሌሊት መስራት መቻል አለብን።